ያልኩሽን ከምን አደረሽ? እኔ ያልሽኝን ጨርሼልሽ። ያው ለማስተካከል እየሞከርኩ ነው ማለት እንድትሞክሪ ነው እንዴ የተስማማል? አይ ያው ትንሽ ጊዜ እኮ ያስፈልገኛል እና ታገሰኝ። ብታገስሽ ነው የሚሻልሽ ከምታገልሽ። አቤት ማን ጠራሽ? ማለቴ ማንም ፈልገሽ ነው? ቤት ተሳስተሽ ነው? አቶ አምነን ፈልጊው። ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞታ እንደሞት ሲቀራ ሴትዮ ምንድነው የምትለኝ? ወይዘሮ ዛራ። አቤት ማን ነው በር ላይ ያለው? ጥቁር በጥቁር የለበሰች ሴት ነች። ታዲያ አስገቢያታ። አቶ አምነን እንዴት ነህ? ሰላም እንዴት ነሽ? ሻይ ቡዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደሞም እዚህ ድረስ ስለመጣሽ አመሰግናለሁ። ምን መሰጋገንበት ጊዜ በጣም ገና። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብ። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? የባለስ ዳር ቤት እኮ ነው። ዘው ተብሎ አይገባም። ባልሽ ረስቶሽ ነበር እኮ። እድሜ ለኔ በይ። በዛ ላይ ሁለት ባሎች ስላሉሽ ከማንኛው ጋር እንዳለሽ ለማየት ነው አመጣጤ። ምን እያልሽ ነው? በአንድ ድንጋይ ሁለት ወፍ እንዴት ደስ ይላል። ግን አትጎጂም? ሜርሲ ምን ነገር የፈለግሽውን ተናገሪ። ሙስጠፋ ባልሽ እንደነበር ደርሼበታለሁ። እናም የወንድሜ ልጅ ላይ ለመማገጥ አስበሽ እዚህ ቤት እንዳስገባሹ ደርሼበታለሁ። የእውነት ጓደኛዬ ራሱን የመጣው እና ልጅ አይደል ልጁን ይዘሽ አታመጪው። በነገራችን ላይ ካሮጊቷ ዛራ ተማሪ የወንድሜ ልጅ ለውሳኔ ምን ያክል እንደሚፈጥን እያየሽው ነው። ሜርሲ ምንም ቢሆን ይሄ ነገር ላምነን መናገር የለም። እሱም እኮ የልጄ እናት ናት ብሎ ነበረ ያን ሁሉ ነገር የሚያደርገው። ለማንኛውም ለሙስጠፋ የሰጠሽውን ገንዘብ ከየት አመጣሽ? እሱንም ነግሮሻል? እሱ አልነገረኝም፣ ራሴ ነኝ የሰማሁት። አምነንን ተቀብዬው ነው። ጭራሽ ሆድሽ ውስጥም ባለው ልጅ የወንድሜ ልጅ ማክሰር ጀምረሻል። አይ እመልስለታለሁ። አሬ በላሽ ይመለስ። ስሚ ይሄንን ጉዳይ አሁኑን የወንድሜ ልጅ መስማት አለበት። እባክሽ ሜርሲ እንደዚህ አታድርጊ። የሰራሁት ስራ የራሱ እየቀጣኝ ነው። ያለኔ በቂ ነው። እዚህ ለስንት መጥፎ ነገር የሚጠቅም ጭንቅላትሽን እያላዘሽ ዳሜጅ አታድርጊው። እባክሽ እሺ በይኝና እነሳለሁ። ተነሽ እሺ። ግን ደግሞ በምትኩ ከአንቺ አንድ ነገር እፈልጋለሁ። ምን? ለአምናን ትክክለኛ ሚስት ብሌን እንጂ ጄሪ አይደለችም የምትሉ አንዳንድ ቁጥርን እየተጫናችሁ ኮሜንቱን አጨናንቁት። ሌላው ጄሪ መታ ለብሌን የነገረቻትን ብሌን ከሰማች በኋላ ለካ ትክክለኛ ቦታ ላይ አይደለሁም፣ የሰው ህይወት እየረበሽኩኝ ነው፣ አምናን ባለትዳር ነው፣
እኔ ደግሞ መሃላቸው ገብቼ ይህንን መረበሽ የለብኝም። ለምን እንደደበቀኝ ባላውቅም ግን ከዚህ በኋላ ከሱ መራቅ ይኖርብኛል። እሷ እንዲያግብቷል ብላ እንድታስብ ያደረጋት ነገር አለ። እንደውም ጄሪ እንደነገረቻትም ከሆነ በይ ህይወቴን በተደጋጋሚ እየረበሽብኝ ነው። ስለዚህ ከዚህ ቤት ለቀሽ እንድትወጪልኝ እፈልጋለሁ። ከዚህ በኋላ ምንም አይነት ችግር እየፈጠርሽብኝ ትዳሬ እንድትበጠብጪ አልፈልግም ትላታለች። ነገሩ ብሌን በባህሪዋ በጣም የዋህና ነገሮችን ጥፋተኝነት ሆና ከተሰማት ያንን ለመሸሽ ጊዜና ገደብ አትሰጠውም። ወዲያውኑ ነው የምታደርገው። ብሌን ከዛ በኋላ የተናገረቻትን ከሰማች በኋላ ምናልባት እንደ እውነታውም ከሆነ ከዛ ቤት ለቃ ሁላ ልትወጣ ትችላለች፣ ለማንም ሳትናገር። አምናን የሰራላትን ምግብ ይዞ ወደ ግቤታው ከገባ በኋላ እንዳኮረፈችውና ፊቷን እንዳዞረችበት አይታችኋል። ለነገሩ አምናንም የራሱ ትልቅ ችግሮች እንዳሉበትና በዚህን ሰዓት ላይ እሷን እንኳን ሊንከባከባት ይቀርና ብዙ የሚያስባቸውና የሚያስጨንቃቸው ነገሮች አሉት። እዛ መስሪያ ቤት ውስጥ የተፈጠረበት ችግር አለ። ያቺ ሴት ማነች? ሙሉ ሰነዶችን ወስዳበት ሰው እንኳን እንደዛ ዘርራ የወጣችው ልጅ ያ ከዚህ በፊትም እንደተነገረው ፍንጭ ሴት አለች። ሙሉ ለሙሉ ህይወትን ልታበላሸው ትፈልጋለች የተባለችዋ ሴት አንድ አይነት ሆነውበታል። አምናን እንግዲህ ከዚህ በኋላ ያኔ ቢሮ ውስጥ ገብታ ሰነዶቹን ዘርፋ የወጣችው ሴትና ሲፈንን አንድ አይነት አድርጓቸዋል። ወደ መጨረሻ አካባቢ ያኔ ተደውሎለት አጣራት ስላልከኝ ሴት ካጣራው በኋላ ሲፈን ትባላለች፣ እዛው አንተ ቤት ውስጥ አብራህ እየኖረች ነው ሲባል ወዲያውኑ አምናን ይደነግጣል። አምናን የመሰለው እንግዲህ ያቺ ሲፈን የተባለችውና እዚህ ቤት ውስጥ አብራው ያለችው ሴት ያው ከድብቋ ሴትና መነጽር ለብሳ በሞተር መታ ሙሉ ለሙሉ ሰነዶቹን ሰርቃበትና ሴቶቹን ሁሉ ደፍታቸው የሄደችው ሴት አንድ አይነት ናቸው ብሎ ነው የሚያስበው። እቺን ሴት ያለምንም ርህራዬ እገላታለሁ እያለ ሲወስን ነበር። እውነት ሲፈንን ሊገላት ይችል ይሆን? ይህንንም በቀጣይ ክፍል እናየዋለን። ነገር ግን ወዲያውኑ ሁለቱ እንደተገናኙ ምን ሊያደርጉ ይችላሉ? ሲፈን በዚህ በኩል የእናቴን በቀል መበቀል አለብኝ ብላ ነው እዚህ ቤት ውስጥ የገባችው። እውነትም ያው እሷ አምናንን ለመበቀልና ብዙ ጉዳቶችን እሱ ላይ ለማድረስ ቤት ውስጥ ገብታ ቢሆንም ግን ከዛች ከሞተረኛዋ ሴት ጋር ምንም የሚያገናኛቸው ነገር የለም። እውነታው ይሄ ነው። ሲፈን ያንን ነገር ግን የምታውቀው ነገር የለም። ቀጥታ አምናን መጥቶ ሽጉጥ ቢደቅንባትም እሷ ምን ይሆን መልሷ? ይሄን ሁሉ በሚሰማበት ሰዓት ላይና አምናን መረጃው በሌላ ሰው በስልክ እየተነገረው ያለ ከኋላው ያዳመጠው የነበረው ሙስጠፋ ነገሩ ገብቶታል። ከዛ በፊት ግን ሊያድናት የሚችለው ሲፈንን ብቸኛው ሙስጠፋ ብቻ ነው፣ ቀድሞ ወሬውን ስለሰማ። ስለዚህ በአፋጣኝ ይሄድና ሲፈንን ነገሩን ምን እንደሰማ ይነግራታል። ቶሎ ብለሽ ከዚህ ቦታ ላይ ጥፊ፣ ያንቺ ሴራ ሁሉ ነገር ታውቆብሻል ብሎ ቀድሞ ይነግራታል። ከዛ ቤትም በጊዜ ልታመልጥ ትችላለች። ወዲያውኑም አታመልጥ ከሆነ ግን ያው አምናን እገላታለሁ እንዳለውም ዝቶባት ወደ ክፍሏ ሊሄድ ይችላል። ከዛም በፊት የማይገልበት ብዙ አይነት ምርጫዎች ይኖሩታል። የመጀመሪያው ነገር አምናን እንግዲህ የመጀመሪያውን ሰውዬ እንደገደለው ወዲያውኑ እንደጸጸተውና ያንን ነገር በንዴት እንዳደረገውም ጭምር ተረጋግቶ ካሰበበት በኋላ ደግሞ ማድረግ እንደሌለበትም እየተናገረ እንደነበረ ሰምታችኋል። ግን ይህንን መረጃ ለማንም እንዳትናገር ተብሎ ቢነገረውም ግን እዛው መስሪያ ቤት ላለችው አንዷ ሴትም ሳያስበው ተናግሯል። ልጅቷ ቀድማ የምታውቀው ሰው ቢሆንም ግን በዛ ልክ መሞት እንዳልነበረበት ስትደነግጥ እንኳን አይተናል። ከዚህም በኋላ አምናን ምናልባት መረጃዎቹ እንዳለ ከቁጥጥር ውጪ ወጥተውበት ብዙ ሰው የሚሰማ ከሆነ እሱም በፖሊስ መያዙና በነፍስ ግድያ ሊታሰሩላ ይችላል። ነገር ግን ይሄ ነገር እንዳይደገምበት በሚል ሁኔታ ላይ ሲፈንን አይገላትም። ያ ማለት እንግዲህ በአንድ ቀን ሁለት ነፍስ ማጥፋት ለሱም ከባድ ነውና ያንንም የመጀመሪያውኑ ገና እየጸጸተው ስለነበረ እሷም በተግባር ወይንም ደግሞ ምን እንደምትፈልግ ያወራትና ከሲፈን ጋር በሰላም ውይይታቸውን ሊፈቱት ይችላሉ። ይህን ሁሉ ነገሮች በሚያስተካክልበት ጊዜ ግን የብሌንን ጉዳይ ችላ ብሎት ምናልባት ብሌን የማይገቡ ውሳኔዎችን ልትወስን ትችላለች። ጄሪም አንድ የተሳሳተ መረጃ ለስዊትዩዋ ወይንም ደግሞ ለሀያትየው እዛ ቤት ውስጥ ታቃብላለች። ጄሪ ተመላልሳ ብዙ ነገሮችን ስታይና ብሌን የተለያዩ ነገሮችን እያደረገች ያለችው ከአምናን ጋር ለመቀራረብ ወይንም ደግሞ ሚስቱ ለመሆን እንዳቀደች ይገባታል።
ጄሪ በዚህ ሁኔታ ላይ እየተሸነፈች እንደመጣችና አሁን በአምናንም እንኳን እሷ ትኩረት እንደሌላውና አምናን ከዚህ በኋላ የበለጠ ትኩረት የሚያደርገው ብሌን ላይ እንደሆነ ሲገባት ተደጋጋሚ ነገሮችን እያደረገች እንደሆነ ስታውቅ ጄሪ ብሌንን በክፉ አይነት አያታለች ማለት ነው። ጄሪ የመሰላት ብሌን ምስኪን ሰው መስላ ነገር ግን በጣም ትላልቅ መጥፎ ነገሮችን እያደረገች ነው የመሰላት። ያ ማለት በማታለልና ጨዋ ሆና አምናንን በመቅረብ ልቡን አሸንፋ ወደ ራሷ አስበዋለች። ለዚህም ደግሞ ጀግና ነች ብላ እንድታስብ ያደርጋታል። ጄሪ በዚህ ሁኔታ ላይ ወደ ኋላ መለስ ብላ ስታየው ነገሮቹን እንዳለ ለካ ልጄንም እሷ ይሆናለች የገደለችው። ያኔ ዶክተሮቹ እንደነገሩኝ ከሆነ ልጅሽ በመርዝ ነው የወረደው ወይንም ደግሞ እንድትወርጂ ያደረገሽ የሆነ የጠጣሹ መድኃኒት አለ ተብሎ ተነግሯታል። ያንን ነገር ስታገጣጥመው እውነትም አሁን ከምታደርገው ነገር እና ያኔ በፊት ልጄ ላይ የተፈጠረው ነገር ያለ አጋጣሚ አይደለም ወይንም ደግሞ የሆነ አጋጣሚ ተጠቅማ ራሷ ብሌን የኔ ልጅ እንዲወርድ አድርጋ ነው ብላ ሄዳ ለሀያትየው ትናገራለች። ሀያትየውም እንግዲህ አጋጣሚው ነገር እንዳለ ግጥምጥሞሹ በጣም ከባድ እንደነበረና መመሳሰሉን እንዳለ ወስዶባት ብሌንን ክፉ አስብሏታል። ሀያትየውም እንደዛቱት ምናልባት ብሌን የተባለችው ሴት እንደዚሁ ክፉ ከሆነች ልጁን የገደለችው እሷ ከሆነች አሁን ያለችበት ሁኔታም ህመሟም አያሳስበኝም ወዲያውኑ ማደርገውን አደርጋለሁ ትላለች። ሀያትየው በነገራችን ላይ በጣም ድብቅ ሴት ናት። ነገሮችን ፊት ለፊት አትጠይቅም። እያንዳንዳቸውን በቅጣታቸው መልኩ ልታስተናግዳቸው ነው የምትፈልገው። ይሄ ማለት እንግዲህ ሀያትየውም እንኳን ሄዳ ብሌንን ያንን ነገር እውነት አድርገሽዋል ወይ ብላ አትጠይቃትም። እንዳደረገችው ስለምትቆጥረው እሷ በድብቅ ሄዳ እሷን የሆነ ተንኮል ሰርታባት ወይ ከዛ ቤት እንድትወጣ ነው የምታደርጋት እንጂ ነገሩን ፊት ለፊት ሄዳ አትጠይቃትም። ከዚህ በፊት ግን ብሌንም ቢሆን ቀድማ እያሰበችበት ያለው ነገር ከዛ ቤት የመውጣትና የአምናን ህይወት መበጥበጥ የለብኝም ብላ ስላሰበች ቀድማውኑ ከዛ ቤት ለቃ ልትወጣ ትችላለች። ለቃ የምትወጣው እሱን ስለምትወደውና ስለምታከብረው ነው እንጂ ያው የጄሪ ዛቻ እሷ ጋር ቁም ነገር ሆኖ ሰርቶላት አይደለም። ምክንያቱም የሆነውም መጀመሪያውኑ አምናን የሚመርጠውን መርጦ አግብቷል። እኔ ደግሞ በዚህ ሰዓት ላይ የሱን ህይወት እየበጠበጥኩኝ መረበሽ አልፈልግም። የራስ ወዳድነትም እኔ ባህሪ ላይ የለም። ሌላው እንግዲህ የብሌን ጉዳይ በጣም አሳዛኝ የሚሆነው አንድ ጉዳይ አለ። ቤተሰቦቿ በህይወት እንዳሉና አብራቸው እንደምትኖር አድርጋ ነው ትውስቷ እያሳያት የሚገኘው። እንደውም ወደዛ ቤት ውስጥ ወይዘሮ ሞርዚና እንደገባችና ስለሷ ቤተሰቦች ወዲያውኑ ስትጠየቅ እኔ ቤተሰብሽ አይደለሁም ወይ ብላ ነገሩን አስቀይሳለች። አሁን ብሌን ከዛሬ ነገ ቤተሰቦች የመተው ያዩኛል ከነሱ ጋር እገናኛለሁ ብላ ስታስብ ትውስቷ እየተመለሰ ሲመጣ ቤተሰቦችሽን እንኳን ታውቂያቸውም ቤተሰቦችሽ የሉም እኮ በህይወት ተብሎ ሲነገራት ምን ያህል ልቧ ሊሰበር እንደሚችል አስቡት። ብሌንና አምናን እንደሚባለው ከሆነ ከተለያዩ አምናንም ወደ እስር ቤት ብሌንም ደግሞ ከዛ ቤት ከወጣች በኋላ ስለ አምናን ምንም የምትሰማው አይነት መረጃ አይኖርም። እንደታሰበው ከሆነ ብሌን ቶሎ ብላ ተረጋግታም ቢሆን ምንም ነገር ቢመጣባት እዛው ትውስቷ እስኪመለስላት ድረስ ምንም አይነት ውሳኔ መወሰን የለባትም። አሁን ባለበት ሁኔታ ላይ ግን ከአምናን ጋር ምንም ያሳለፈችው ነገር ስለሌለ እሷ ከዛ ቤት ለቃ ብትወጣም እሷ የምትጎዳው ነገር እንደሌለ አድርጋ ነው የምታስበው። ሚስጥረያዬ ብላ ከጀመረች በኋላ ግን ለሱ የተለየ አመለካከት እንዳላትና ለሷ ለምን በጣም ጥሩ እንደሆነላት ግራ እየገባት ስለመጣ ነው ከሱ የበደንብ አድርጋ ቅርበትን የጀመረችው። እንደተባለው ከሆነ ግን ብሌን ከዛ ቦታ ላይ ለቃ ከወጣችና ያው አምናንም ቢሆን ነገሮች እንዳለ ውጥንቅጡ ስለሚወጡበትና የሚወዳትና የሚያፈቅራት ልጅ ከዛ ቤት ለቃ ስለወጣች ምንም አይነት ነገሮችን መቆጣጠር አይችልም። የሥራ ጫናው ይበዛበትና መረጃዎችንም በደንብ መደበቅ ስለማይችል ወዲያውኑ እስር ቤት ይገባል። ያ እንዳይሆን ሁለቱ አንድ ላይ መስራት አለባቸው ብሌንና አምናን። ነገር ግን ብሌንም ልታግዘው የምትችለው አምናን እንደዚህ አይነት ውጥንቅጥ ውስጥ በገባ ሰዓት ላይ ትውስቷ ሲመለስ ብቻ እንጂ ትውስቷ እስካልተመለሰ ድረስ አምናንን ልታግዘው አትችልም። አምናን አሁን ነገሮችን ተረጋግቶ የሚያስብበት ጊዜ ነው። ከዚህ በፊት የአምናንን ባህሪ ከእናቷ እንደሰማችሁት ከሆነ
አምናን ትልቅ ነገሮችን ማንቀሳቀስ የሚችለው አንዲት የተረጋጋች ሚስት ስትኖረው ብቻ ነው። እኔ ሚስት በጊዜ እንዲያገባ የፈለኩትም ለዚሁ ነው። አሁን ትልቁን ድርጅት ከኛ ከቤተሰቦቹ ሊቀበል ስለሆነ እባክሽን ብሌን አንቺን ነው የመረጥኩልሽ። ነገር ግን እዛ እሱ አምሮ የተሳሳተ ሴት እንደመረጠ ገብቶኛል ከጊዜ በኋላ። አንቺን ሚስቱ ባትሆኝም ግን መቼም ቢሆን ከጎኑ እንዳትርቂ አልቅቢልኝ ያለቻት ጊዜ ሰምታችኋት ነበረ። ስለዚህ አሁን አምናን ትክክለኛ ባህሪውን የገባችሁ ይመስለኛል። በተናደደ ሰዓት ላይ ውሳኔዎችን ሳይረጋጋ ሳያስብበት ነው የሚወስነው። ለዛም ነበረ ወዲያውኑ ሰውየውን መንገድ ላይ የደፋው። ብዙዎቻችሁ ደስ ብሏችኋል። አንደኛው ተንኮል ከሚሰሩ ሰዎች ውስጥ አንዱ ስለተጋለጠ። 2 ሲፈን ቀጣዩዋ ሴት ነች። ሲፈን እዛ ቤት ውስጥ እንግዲህ በቀልን አስባ ቢሆንም የመጣችው አምናን በስተመጨረሻ ሰዓት ከታማኝ መረጃ አቃባዩ የሲፈንን ጉዳይ በደንብ እንደሰማና እዛ ቤት ውስጥ ሌላኛዋ ነገሩን ልታበላሽበት የገባችው ሲፈን እንደሆነች ሰምቷል። ሊገላት ይፈልጋል። አጠገቧ ሲሄድ ይገላት ይሆን ወይንስ ያድናታል? ነገሩ ግን ላይገላት የሚችሉበት ብዙ አይነት ምክንያቶች አሉ። የመጀመሪያው ምክንያት ሙስጠፋ ቀድሞውኑ ስለሰማ ወዲያውኑ ሄዶ ሲፈንን እንድታመልጥና ሁሉ ነገሮቿ እንዳለ እንደተነቁባት ይነግራትና ቶሎ ቀድማ ከዛ ቤት ትወጣ ይሆናል። አይ እሱ ቀድሞ ሳይነግራት ወዲያውኑ አምናን እሷንም ፊት ለፊት የሚያገኛት ከሆነ ግን ወዲያውኑ ጥያቄዎችን ይጠይቃታል እንጂ አይገላትም። በአንድ ቀን ሁለተኛ ሰው ገደለ ማለት ለአምናንም ትልቅ ነገር ስለሆነ በጭራሽ አያደርገውም። ይህን ሁሉ ነገሮች እሷ በምን መልኩ ልትመልሰው ትችላለች? አዎ ብላ እውነታውን ትናገራለች። እናቴን የገደላችሁብኝ እናንተ ናችሁ፣ ልበቀላችሁ ነው የመጣሁት። ይህንም ብቻ በቂዋ ነው። ነገር ግን ስለ ሰነዶቹና ከዛ መስሪያ ቤት ዘርፋ ስለወጣችሁ ነገር ቀጥታ ሲጠይቃት ስለሱ ምንም እንደማታቅ ስትነግረው ያኔ አምናንም ቢሆን ይረዳል እነዚህ 2 ሴቶች የተለያዩ እንደሆኑና አሁንም ቢሆን ያቺ ሰነዶቹን ይዛ የጠፋችው ሴት እንዳልተገኘች። ምናልባት የዚህ ሁሉ አቀናባሪ እዛው ቤት ውስጥ ያለች ሜርሲ ልትሆን ትችላለች። ለምን ለአምናን ትክክለኛ ሚስት ብሌን እንጂ ጄሪ አይደለችም የምትሉ አንዳንድ ቁጥርን እየተጫናችሁ ኮሜንቱን አጨናንቁት። ሌላው ጄሪ መታ ለብሌን የነገረቻትን ብሌን ከሰማች በኋላ ለካ ትክክለኛ ቦታ ላይ አይደለሁም፣ የሰው ህይወት እየረበሽኩኝ ነው፣ አምናን ባለትዳር ነው፣ እኔ ደግሞ መሃላቸው ገብቼ ይህንን መረበሽ የለብኝም። ለምን እንደደበቀኝ ባላውቅም ግን ከዚህ በኋላ ከሱ መራቅ ይኖርብኛል። እሷ እንዲያግብቷል ብላ እንድታስብ ያደረጋት ነገር አለ። እንደውም ጄሪ እንደነገረቻትም ከሆነ በይ ህይወቴን በተደጋጋሚ እየረበሽብኝ ነው፣ ስለዚህ ከዚህ ቤት ለቀሽ እንድትወጪልኝ እፈልጋለሁ። ከዚህ በኋላ ምንም አይነት ችግር እየፈጠርሽብኝ ትዳሬ እንድትበጠብጪ አልፈልግም ትላታለች። ነገሩ ብሌን በባህሪዋ በጣም የዋህና ነገሮችን ጥፋተኝነት ሆና ከተሰማት ያንን ለመሸሽ ጊዜና ገደብ አትሰጠውም። ወዲያውኑ ነው የምታደርገው። ብሌን ከዛ በኋላ የተናገረቻትን ከሰማች በኋላ ምናልባት እንደ እውነታውም ከሆነ ከዛ ቤት ለቃ ሁላ ልትወጣ ትችላለች፣ ለማንም ሳትናገር። አምናን የሰራላትን ምግብ ይዞ ወደ ግቤታው ከገባ በኋላ እንዳኮረፈችውና ፊቷን እንዳዞረችበት አይታችኋል። ለነገሩ አምናንም የራሱ ትልቅ ችግሮች እንዳሉበትና በዚህን ሰዓት ላይ እሷን እንኳን ሊንከባከባት ይቀርና ብዙ የሚያስባቸውና የሚያስጨንቃቸው ነገሮች አሉት። እዛ መስሪያ ቤት ውስጥ የተፈጠረበት ችግር አለ። ያቺ ሴት ማነች? ሙሉ ሰነዶችን ወስዳበት ሰው እንኳን እንደዛ ዘርራ የወጣችው ልጅ ያ ከዚህ በፊትም እንደተነገረው ፍንጭ ሴት አለች፣ ሙሉ ለሙሉ ህይወትን ልታበላሸው ትፈልጋለች የተባለችዋ ሴት አንድ አይነት ሆነውበታል። አምናን እንግዲህ ከዚህ በኋላ ያኔ ቢሮ ውስጥ ገብታ ሰነዶቹን ዘርፋ የወጣችው ሴትና ሲፈንን አንድ አይነት አድርጓቸዋል። ወደ መጨረሻ አካባቢ ያኔ ተደውሎለት አጣራት ስላልከኝ ሴት ካጣራው በኋላ ሲፈን ትባላለች፣ እዛው አንተ ቤት ውስጥ አብራህ እየኖረች ነው ሲባል ወዲያውኑ አምናን ይደነግጣል። አምናን የመሰለው እንግዲህ ያቺ ሲፈን የተባለችውና እዚህ ቤት ውስጥ አብራው ያለችው ሴት ያው ከድብቋ ሴትና መነጽር ለብሳ በሞተር መታ ሙሉ ለሙሉ ሰነዶቹን ሰርቃበትና ሴቶቹን ሁሉ ደፍታቸው የሄደችው ሴት አንድ አይነት ናቸው ብሎ ነው የሚያስበው። እቺን ሴት ያለምንም ርህራዬ እገላታለሁ እያለ ሲወስን ነበር። እውነት ሲፈንን ሊገላት ይችል ይሆን? ይህንንም በቀጣይ ክፍል እናየዋለን። ነገር ግን ወዲያውኑ ሁለቱ እንደተገናኙ ምን ሊያደርጉ ይችላሉ? ሲፈን በዚህ በኩል የእናቴን በቀል መበቀል አለብኝ ብላ ነው እዚህ ቤት ውስጥ የገባችው።
እውነትም ያው እሷ አምናንን ለመበቀልና ብዙ ጉዳቶችን እሱ ላይ ለማድረስ ቤት ውስጥ ገብታ ቢሆንም ግን ከዛች ከሞተረኛዋ ሴት ጋር ምንም የሚያገናኛቸው ነገር የለም። እውነታው ይሄ ነው። ሲፈን ያንን ነገር ግን የምታውቀው ነገር የለም። ቀጥታ አምናን መጥቶ ሽጉጥ ቢደቅንባትም እሷ ምን ይሆን መልሷ? ይሄን ሁሉ በሚሰማበት ሰዓት ላይና አምናን መረጃው በሌላ ሰው በስልክ እየተነገረው ያለ ከኋላው ያዳመጠው የነበረው ሙስጠፋ ነገሩ ገብቶታል። ከዛ በፊት ግን ሊያድናት የሚችለው ሲፈንን ብቸኛው ሙስጠፋ ብቻ ነው፣ ቀድሞ ወሬውን ስለሰማ። ስለዚህ በአፋጣኝ ይሄድና ሲፈንን ነገሩን ምን እንደሰማ ይነግራታል። ቶሎ ብለሽ ከዚህ ቦታ ላይ ጥፊ፣ ያንቺ ሴራ ሁሉ ነገር ታውቆብሻል ብሎ ቀድሞ ይነግራታል። ከዛ ቤትም በጊዜ ልታመልጥ ትችላለች። ወዲያውኑም አታመልጥ ከሆነ ግን ያው አምናን እገላታለሁ እንዳለውም ዝቶባት ወደ ክፍሏ ሊሄድ ይችላል። ከዛም በፊት የማይገልበት ብዙ አይነት ምርጫዎች ይኖሩታል። የመጀመሪያው ነገር አምናን እንግዲህ የመጀመሪያውን ሰውዬ እንደገደለው ወዲያውኑ እንደጸጸተውና ያንን ነገር በንዴት እንዳደረገውም ጭምር ተረጋግቶ ካሰበበት በኋላ ደግሞ ማድረግ እንደሌለበትም እየተናገረ እንደነበረ ሰምታችኋል። ግን ይህንን መረጃ ለማንም እንዳትናገር ተብሎ ቢነገረውም ግን እዛው መስሪያ ቤት ላለችው አንዷ ሴትም ሳያስበው ተናግሯል። ልጅቷ ቀድማ የምታውቀው ሰው ቢሆንም ግን በዛ ልክ መሞት እንዳልነበረበት ስትደነግጥ እንኳን አይተናል። ከዚህም በኋላ አምናን ምናልባት መረጃዎቹ እንዳለ ከቁጥጥር ውጪ ወጥተውበት ብዙ ሰው የሚሰማ ከሆነ እሱም በፖሊስ መያዙና በነፍስ ግድያ ሊታሰሩላ ይችላል። ነገር ግን ይሄ ነገር እንዳይደገምበት በሚል ሁኔታ ላይ ሲፈንን አይገላትም። ያ ማለት እንግዲህ በአንድ ቀን ሁለት ነፍስ ማጥፋት ለሱም ከባድ ነውና ያንንም የመጀመሪያውኑ ገና እየጸጸተው ስለነበረ እሷም በተግባር ወይንም ደግሞ ምን እንደምትፈልግ ያወራትና ከሲንፈን ጋር በሰላም ውይይታቸውን ሊፈቱት ይችላሉ። ይሄን ሁሉ ነገሮች በሚያስተካክልበት ጊዜ ግን የብሌንን ጉዳይ ችላ ብሎት ምናልባት ብሌን የማይገቡ ውሳኔዎችን ልትወስን ትችላለች። ጄሪም አንድ የተሳሳተ መረጃ ለስይቱዋ ወይንም ደግሞ ለሀያትየው እዛ ቤት ውስጥ ታቃብላለች። ጄሪ ተመላልሳ ብዙ ነገሮችን ስታይና ብሌን የተለያዩ ነገሮችን እያደረገች ያለችው ከአምናን ጋር ለመቀራረብ ወይንም ደግሞ ሚስቱ ለመሆን እንዳቀደች ይገባታል። ጄሪ በዚህ ሁኔታ ላይ እየተሸነፈች እንደመጣችና አሁን በአምናንም እንኳን እሷ ትኩረት እንደሌላውና አምናን ከዚህ በኋላ የበለጠ ትኩረት የሚያደርገው ብሌን ላይ እንደሆነ ሲገባት ተደጋጋሚ ነገሮችን እያደረገች እንደሆነ ስታውቅ ጄሪ ብሌንን በክፉ አይነት አያታለች ማለት ነው። ጄሪ የመሰላት ብሌን ምስኪን ሰው መስላ ነገር ግን በጣም ትላልቅ መጥፎ ነገሮችን እያደረገች ነው የመሰላት። ያ ማለት በማታለልና ጨዋ ሆና አምናንን በመቅረብ ልቡን አሸንፋ ወደ ራሷ አስበዋለች። ለዚህም ደግሞ ጀግና ነች ብላ እንድታስብ ያደርጋታል። ጄሪ በዚህ ሁኔታ ላይ ወደ ኋላ መለስ ብላ ስታየው ነገሮቹን እንዳለ ለካ ልጄንም እሷ ይሆናለች የገደለችው። ያኔ ዶክተሮቹ እንደነገሩኝ ከሆነ ልጅሽ በመርዝ ነው የወረደው ወይንም ደግሞ እንድትወርጂ ያደረገሽ የሆነ የጠጣሹ መድኃኒት አለ ተብሎ ተነግሯታል። ያንን ነገር ስታገጣጥመው እውነትም አሁን ከምታደርገው ነገር እና ያኔ በፊት ልጄ ላይ የተፈጠረው ነገር ያለ አጋጣሚ አይደለም ወይንም ደግሞ የሆነ አጋጣሚ ተጠቅማ ራሷ ብሌን የኔ ልጅ እንዲወርድ አድርጋ ነው ብላ ሄዳ ለሀያትየው ትናገራለች። ሀያትየውም እንግዲህ አጋጣሚው ነገር እንዳለ ግጥምጥሞሹ በጣም ከባድ እንደነበረና መመሳሰሉን እንዳለ ወስዶባት ብሌንን ክፉ አስብሏታል። ሀያትየውም እንደዛቱት ምናልባት ብሌን የተባለችው ሴት እንደዚሁ ክፉ ከሆነች ልጁን የገደለችው እሷ ከሆነች አሁን ያለችበት ሁኔታም ህመሟም አያሳስበኝም፣ ወዲያውኑ ማደርገውን አደርጋለሁ ትላለች። ሀያትየው በነገራችን ላይ በጣም ድብቅ ሴት ናት። ነገሮችን ፊት ለፊት አትጠይቅም። እያንዳንዳቸውን በቅጣታቸው መልኩ ልታስተናግዳቸው ነው የምትፈልገው። ይሄ ማለት እንግዲህ ሀያትየውም እንኳን ሄዳ ብሌንን ያንን ነገር እውነት አድርገሽዋል ወይ ብላ አትጠይቃትም። እንዳደረገችው ስለምትቆጥረው እሷ በድብቅ ሄዳ እሷን የሆነ ተንኮል ሰርታባት ወይ ከዛ ቤት እንድትወጣ ነው የምታደርጋት እንጂ ነገሩን ፊት ለፊት ሄዳ አትጠይቃትም። ከዚህ በፊት ግን ብሌንም ቢሆን ቀድማ እያሰበችበት ያለው ነገር ከዛ ቤት የመውጣትና የአምናን ህይወት መበጥበጥ የለብኝም ብላ ስላሰበች ቀድማውኑ ከዛ ቤት ለቃ ልትወጣ ትችላለች። ለቃ የምትወጣው እሱን ስለምትወደውና ስለምታከብረው ነው እንጂ ያው የጄሪ ዛቻ እሷ ጋር ቁም ነገር ሆኖ ሰርቶላት አይደለም።
ምክንያቱም የሆነውም መጀመሪያውኑ አምናን የሚመርጠውን መርጦ አግብቷል። እኔ ደግሞ በዚህ ሰዓት ላይ የሱን ህይወት እየበጠበጥኩኝ መረበሽ አልፈልግም። የራስ ወዳድነትም እኔ ባህሪ ላይ የለም። ሌላው እንግዲህ የብሌን ጉዳይ በጣም አሳዛኝ የሚሆነው አንድ ጉዳይ አለ። ቤተሰቦቿ በህይወት እንዳሉና አብራቸው እንደምትኖር አድርጋ ነው ትውስቷ እያሳያት የሚገኘው። እንደውም ወደዛ ቤት ውስጥ ወይዘሮ ሞርዚና እንደገባችና ስለሷ ቤተሰቦች ወዲያውኑ ስትጠየቅ እኔ ቤተሰብሽ አይደለሁም ወይ ብላ ነገሩን አስቀይሳለች። አሁን ብሌን ከዛሬ ነገ ቤተሰቦች የመተው ያዩኛል ከነሱ ጋር እገናኛለሁ ብላ ስታስብ ትውስቷ እየተመለሰ ሲመጣ ቤተሰቦችሽን እንኳን ታውቂያቸውም ቤተሰቦችሽ የሉም እኮ በህይወት ተብሎ ሲነገራት ምን ያህል ልቧ ሊሰበር እንደሚችል አስቡት። ብሌንና አምናን እንደሚባለው ከሆነ ከተለያዩ አምናንም ወደ እስር ቤት ብሌንም ደግሞ ከዛ ቤት ከወጣች በኋላ ስለ አምናን ምንም የምትሰማው አይነት መረጃ አይኖርም። እንደታሰበው ከሆነ ብሌን ቶሎ ብላ ተረጋግታም ቢሆን ምንም ነገር ቢመጣባት እዛው ትውስቷ እስኪመለስላት ድረስ ምንም አይነት ውሳኔ መወሰን የለባትም። አሁን ባለበት ሁኔታ ላይ ግን ከአምናን ጋር ምንም ያሳለፈችው ነገር ስለሌለ እሷ ከዛ ቤት ለቃ ብትወጣም እሷ የምትጎዳው ነገር እንደሌለ አድርጋ ነው የምታስበው። ሚስጥረያዬ ብላ ከጀመረች በኋላ ግን ለሱ የተለየ አመለካከት እንዳላትና ለሷ ለምን በጣም ጥሩ እንደሆነላት ግራ እየገባት ስለመጣ ነው ከሱ የበደንብ አድርጋ ቅርበትን የጀመረችው። እንደተባለው ከሆነ ግን ብሌን ከዛ ቦታ ላይ ለቃ ከወጣችና ያው አምናንም ቢሆን ነገሮች እንዳለ ውጥንቅጡ ስለሚወጡበትና የሚወዳትና የሚያፈቅራት ልጅ ከዛ ቤት ለቃ ስለወጣች ምንም አይነት ነገሮችን መቆጣጠር አይችልም። የሥራ ጫናው ይበዛበትና መረጃዎችንም በደንብ መደበቅ ስለማይችል ወዲያውኑ እስር ቤት ይገባል። ያ እንዳይሆን ሁለቱ አንድ ላይ መስራት አለባቸው ብሌንና አምናን። ነገር ግን ብሌንም ልታግዘው የምትችለው አምናን እንደዚህ አይነት ውጥንቅጥ ውስጥ በገባ ሰዓት ላይ ትውስቷ ሲመለስ ብቻ እንጂ ትውስቷ እስካልተመለሰ ድረስ አምናንን ልታግዘው አትችልም። አምናን አሁን ነገሮችን ተረጋግቶ የሚያስብበት ጊዜ ነው። ከዚህ በፊት የአምናንን ባህሪ ከእናቷ እንደሰማችሁት ከሆነ አምናን ትልቅ ነገሮችን ማንቀሳቀስ የሚችለው አንዲት የተረጋጋች ሚስት ስትኖረው ብቻ ነው። እኔ ሚስት በጊዜ እንዲያገባ የፈለኩትም ለዚሁ ነው። አሁን ትልቁን ድርጅት ከኛ ከቤተሰቦቹ ሊቀበል ስለሆነ እባክሽን ብሌን አንቺን ነው የመረጥኩልሽ። ነገር ግን እዛ እሱ አምሮ የተሳሳተ ሴት እንደመረጠ ገብቶኛል ከጊዜ በኋላ። አንቺን ሚስቱ ባትሆኝም ግን መቼም ቢሆን ከጎኑ እንዳትርቂ አልቅቢልኝ ያለቻት ጊዜ ሰምታችኋት ነበረ። ስለዚህ አሁን አምናን ትክክለኛ ባህሪውን የገባችው ይመስለኛል። በተናደደ ሰዓት ላይ ውሳኔዎችን ሳይረጋጋ ሳያስብበት ነው የሚወስነው። ለዛም ነበረ ወዲያውኑ ሰውየውን መንገድ ላይ ይደፋው። ብዙዎቻችሁ ደስ ብሏቸዋል። አንደኛው ተንኮል ከሚሰሩ ሰዎች ውስጥ አንዱ ስለተጋለጠ። ሁለት ሲፈን ቀጣዩዋ ሴት ነች። ሲፈን እዛ ቤት ውስጥ እንግዲህ በቀልን አስባ ቢሆንም የመጣችው አምናን በስተመጨረሻ ሰዓት ከታማኝ መረጃ አቃባዩ የሲፈንን ጉዳይ በደንብ እንደሰማና እዛ ቤት ውስጥ ሌላኛዋ ነገሩን ልታበላሽበት የገባችው ሲፈን እንደሆነች ሰምተዋል። ሊገላት ይፈልጋል። አጠገቧ ሲሄድ ይገላት ይሆን ወይንስ ያድናታል? ነገሩ ግን ላይገላት የሚችሉበት ብዙ አይነት ምክንያቶች አሉ። የመጀመሪያው ምክንያት ሙስጠፋ ቀድሞውኑ ስለሰማ ወዲያውኑ ሄዶ ሲፈንን እንድታመልጥና ሁሉ ነገሮቿ እንዳለ እንደተነቁባት ይነግራትና ቶሎ ቀድማ ከዛ ቤት ትወጣ ይሆናል። አይ እሱ ቀድሞ ሳይነግራት ወዲያውኑ አምናን እሷንም ፊት ለፊት የሚያገኛት ከሆነ ግን ወዲያውኑ ጥያቄዎችን ይጠይቃታል እንጂ አይገላትም። በአንድ ቀን ሁለተኛ ሰው ገደለ ማለት ለአምናንም ትልቅ ነገር ስለሆነ በጭራሽ አያደርገውም። ይህን ሁሉ ነገሮች እሷ በምን መልኩ ልትመልሰው ትችላለች? አዎ ብላ እውነታውን ትናገራለች። እናቴን የገደላችሁብኝ እናንተ ናችሁ፣ ልበቀላችሁ ነው የመጣሁት። ይህንን ብቻ በቂዋ ነው። ነገር ግን ስለ ሰነዶቹና ከዛ መስሪያ ቤት ዘርፋ ስለወጣችሁ ነገር ቀጥታ ሲጠይቃት ስለሱ ምንም እንደማታቅ ስትነግረው ያኔ አምናንም ቢሆን ይረዳል እነዚህ ሁለት ሴቶች የተለያዩ እንደሆኑና አሁንም ቢሆን ያቺ ሰነዶቹን ይዛ የጠፋችው ሴት እንዳልተገኘች። ምናልባት የዚህ ሁሉ አቀናባሪ እዛው ቤት ውስጥ ያለች ሜርሲ ልትሆን ትችላለች። ለምን